ሰው በምድር ላይ የፈጣሪ ወኪል ኸሊፋ ሆኖ ነው የተፈጠረው። ይህ ማለት ምድርን እንደፈለገ እንዲያጠፋት ሳይሆን እንደ አደራ እንዲጠብቃትና እንዲንከባከባት ኃላፊነት ተሰጥቶታል ማለት ነው። ተፈጥሮን ማውደም አደራን እንደ መብላት ይቆጠራል። ከ1400 ዓመታት በፊት እስልምና ለእንስሳት ጥበቃ ጥብቅ ደንቦችን አስቀምጧል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንዲት ሴት ድመት አስርባ በረሃብ እንዲሞት በማድረጓ ምክንያት ቅጣት እንደሚጠብቃት፣ በሌላ በኩል ደግሞ ጥም የያዘውን ውሻ ላጠጣች ሰው ጀነት እንደተፈቀደላት አስተምረዋል። እንስሳትን ለኢላማ መለማመጃ ማድረግ ወይም ያለ ምክንያት መግደል በጽኑ የተከለከለ ነው። ዛፎችን መትከል እንደ ትልቅ የበጎ አድራጎት ሥራ ሰደቃ ይታያል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አንድ ሙስሊም ዛፍ ተክሎ ወይንም ዘር ዘርቶ ከእርሱ ወፍ፣ ሰው ወይንም እንስሳ ቢበላለት ለእርሱ እንደ ምጽዋት ሰደቃ ይቆጠርለታል። ሌላው አስገራሚ ትዕዛዝ የቂያማ ቀን ዓለም የምትጠፋበት ዕለት ቢመጣና በእጃችሁ አንዲት የተክል ችግኝ ካለች ከመሞታችሁ በፊት ተከሏት የሚል ነው። ይህ ለልማት ያለውን ትኩረት ያሳያል። በእስልምና የጦርነት ሕግ ውስጥ ጠላት ቢኖርም እንኳን ዛፎችን መቁረጥ ክልክል ነው። ሰብሎችን ማውደምም አይፈቀድም። እንስሳትን መግደል አይቻልም። ይህ ማለት በአካባቢው ላይ የሚደርሰውን ጉዳት በጦርነት ውስጥም መቀነስ ግዴታ ነው። በተለይም የውሃ አጠቃቀም ላይ እስልምና በጣም ጥብቅ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በወራጅ ወንዝ ዳር ቆመው እንኳን ውዱእ በሚያደርጉበት ጊዜ ውሃ እንዳያባክኑ አስጠንቅቀዋል። ይህም የተፈጥሮ ሀብትን በጥንቃቄ መጠቀም መንፈሳዊ ግዴታ መሆኑን ያሳያል።